GMS ሰላም ጤና ይስጥልኝ ተከበራችሁ የGMS YouTube ቻናል ቤተሰቦቻችን ይህ የGMS መረጃ ፕሮግራማችን ነው በGMS መረጃ ፕሮግራማችን ከሚቀርቡላችሁ መረጃዎች መካከል ታዊና ትኩስ ዓለም አቀፍ የሚዲያ ሽፋን ያገኙ ሀገር ቤትና ዓለም አቀፍ ዜናዎች ማህበራዊ ጉዳዮች እና ለእናንተ ይመጥናሉ ያላችሁን ጠቃሚና ወቅታዊ መረጃዎች እናጋራበት ፕሮግራማችን ነው መረጃዎቹን እናንተ በማድረስ አብራችሁን ቆዩ እኔ ተስፋ አለተወርቁ ነኝ መልካም ቆይታ በዛሬው መረጃችን ስናልፍ ቀዳሚነትና አገር ቤት ጉዳይ ሲሆን እሱም የታላቁ የኢትዮጵያ ህዳሴ ግድብ ይመለከት ነው ተከታይነትም ከሰሞኑ መነጋገሪያ ስለሆነውና በዓለም አቀፍ ደረጃ ሚዲያዎቹን ትኩረት ስላገኘው HIVን የሚያድነው አዲስ መድኃኒት ተገኝቷል ስለምባው እውነት HIVን የሚያድነው አዲስ መድኃኒት ተገኝቷል ወይስ ደግሞ የተሳሳተ መረጃ ነው መረጃዎቹን አጠናክረን ለእናንተ እናደርሳለን አብራችሁን ቆዩ ቀዳሚው ወዳረግነው መረጃችን ስናልፍ የአንድነታችን ማሳያና የኢትዮጵያነታችን ትርጉም የሆነው ስለአባይ ወንዝና የህዳሴው ግድብ ጥቂት ሁኔታዎች ነው አብራችሁ ቆዩ አባይ ከዓለማችን ረጃጅም ወንዞች ቀዳሚው ነው ለማቋረጥ የሚፈሰው የኢትዮጵያን ፈሳሽ ወርቅ ነው አባይ መነሻውን ከጣና ሐይቅ ምንጭ ሰከላ አድርጎ ካርቱም ሱዳን ሲደርስ ከነጭ አባይ ጋር ተገናኝቶ ከዚያም በግብጽ በኩል ወደ ሜዲትራኒያን ባህር ከናት ሀገሩ የሸሸ ለማቋረጥ የሚፈሰው የኛው ኢትዮጵያውያን አንጥራብት ነው አባይ 6696 ኪሎ ሜትር እንደሚረዝም መረጃዎች ያሳያሉ ይህ ማለት ደግሞ ዓለም ላይ ቀዳሚ ያደርጓል ማለት ነው ታላቁ የኢትዮጵያ ህዳሴ ግድብ በቤንሻንጉል ጉሙዝ ክልል በጎባ ወረዳ የሚገኝ አብሮነታችንና ኢትዮጵያዊነታችን ማሳያ ታላቅ ፕሮጀክት ነው ግንባታው መሰረት ጋቢት 4 2003 መቀመጡ የሚታወስ ነው ይህ የታላቁ የኢትዮጵያ ህዳሴ ግድብ አባይ ወንዝ ኢትዮጵያን አቋርጦ ለመውጣት 20 ኪሎ ሜትሮች ብቻ ሲቀሩት በቤንሻንጉል ጉሙዝ ክልል በጎባ ወረዳ ውስጥ የተገነባ የሚገኝ ታላቅ ታሪካዊ ፕሮጀክት ነው አፍሪካ አንደኛ በዓለም አቀፍ ደረጃ 8ኛ ደረጃ ያዘው የታላቁ የኢትዮጵያ ህዳሴ ግድብ ኤሌክትሪክ ኃይል ማመንጫ ፕሮጀክት ነው ይህ ግድብ ሲጠናቀቅ 6450 ሜጋዋት በላይ ኤሌክትሪክ ኃይል እንደሚያመነጭና ይህም ኤሌክትሪክ ኃይል ከሀገር ውስጥ ፍጆታ አልፎ ለጎረቤት ሀገራት በሽያጭ መልክ በማቅረብ ለሀገሪቱ ተጨማሪ የውጭ ምንዛሬ ለሚያስገኝ ታምኖበታል በሌላ በኩል ደግሞ 1874 ካሬ ኪሎ ሜትር ስፋት ላይ 74 ቢሊዮን ኪዩቢክ ሜትር ያለው ሰው ሰራሽ ሐይቅ እንደሚፈጥርም አካባቢው ታንኳና በጀልባ ትራንስፖርት አገልግሎት እንዲሁም ተጨማሪ ሀብት ልማት ድል በመፍጠር ከፍተኛ ሚና እንደሚጫወት ይታመንበታል አባይ ዋጋ የተከፈለበት የኛ ሁላችን አሻራ ያለበት አብሮነታችንና ኢትዮጵያዊነታችን ጉልህ ማሳያ ወደ ቀጣዩ መረጃችን ስናልፍ ከሰሞኑ የፒአርፒ ጥናት ጉዳይ ሰፊ መነጋገሪያ ሆኗል እውነት HIVን የሚያድን መድኃኒት ተገኝቷል ወይስ የተሳሳተ መረጃ ለማቀፍ ሚዲያዎች ያወጡት ዘገባ በተለይም በርካታ ተከታይ ያላቸው የማህበራዊ ሚዲያ ገጾች በተሳሳተ መንገድ ሲተረጎሙ ተስተውሏል የዓለም ጤና ድርጅት መረጃ እንደሚያሳየው ከሆነ ግን HIVን የሚያድን መድኃኒት አለመገኘቱን የዓለም ጤና ድርጅት ባወጣው መግለጫ አስታውቋል ከሰሞኑ በእንግሊዝ ሀገር የተደረገው ጥናት HIV ተጋላጭ ለሆኑ ሰዎች ከመያዛቸው በፊት የሚወሰዱ መድኃኒት እንደሆነ ያሰራር ደግሞ አዲስ ሳይሆን ቀድሞም የነበረ እንደሆነ የዓለም ጤና ድርጅት በመግለጫው አስታውቋል ማህበረሰቡ መገንዘብ ያለበት ነገር ቢኖር PRP HIV ከተያዙ በኋላ ለማያገለግል ነው PRP መድኃኒት HIV ሳይያዙ ቀድሞ የሚሰጥ የራሱ መመሪያ ያለው ሲሆን የሚሰጠው ለመያዝ በጣም ተጋላጭ ሆኖ የማህበረሰብ ክፍሎች እንደሆነ መረጃው አትቷል እዚህማን ግብረ ስጋ ግንኙነት በማድረግ የገቢ ምንጭ ለሚያገኙ አስገድዶ ለመደፈር ተጋላጭ ሆኖ የማህበረሰብ ክፍሎች እና የረጅም ርቀት የመኪና አሽከርካሪዎች እንደሆነ መረጃው አትቷል በተጨማሪም የዓለም ጤና ድርጅት መረጃ ከሳህራ በታች የሚገኙ የአፍሪካ ሀገራት ላይ HIV ስርጭት በከፍተኛ ሁኔታ መጨመሩን አስታውሶ ማህበረሰቡ ከHIV ራሱን መጠበቅ እንዳለበት መረጃው በጥብቅ አሳስቧል ውድ የGMS ቤተሰቦቻችን ዛሬው መረጃዎች እኛን ይመስሉ ነበር በቀጣይ
ከአዳዲስና ወቅታዊ መረጃዎች ጋር እስክንገናኝ ቸር ሰንብቱ። GMS